الحمد لله الذي يتفضل على عباده دائما بمواسم الخيرات، وصلوات الله وتسليماته على من يحثنا دائما بالاغتنام بالصالحات. السلام عليكم ورحمة الله تعالى وبركاته። ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ እገኛለሁ። አላህ ቸር አዛኝ የሆነ ጌታ ነው። ሁሌም ባሮቹን በጸጋው ይከባቸዋል። የመልካም ስራን በሮች ሁሌም ይከፍትላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ ደህሪኩም ነፈሓት፣ ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ። አላ አዋጅ ፈተዓረዱ ለሃ፣ እናንተ እሷን ተገናኟት ተጠቀሙባት ይሉና ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም። እንደምታውቁት አላህ ረመዳንን አመጣለን። ጾም ነው፣ ሌሊቱን ቆም ነው፣ ተሐጁድ ገባና፣ አሽሩል አዋኺርን ኢዕቲካፍ አሳለፍና። ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን። እነሱንም በሱ ጸጋ ጾም ነው። አሁን ቀናቶች አለፉ፣ የሐጅ ወር ደግሞ መጣለን። በተለይ እነዚህ 10 ቀናቶች ወደኛ መጡ። እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ። አስአላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው። ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ። አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው። አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል። እነ ዒደተ ሽሁር ዐንደላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ፣ በ12 ከፍሏቸዋል። ሚንሃ ከነዚህ ውስጥ ግን 4 ሑሩም፣ 4ቱ የተከበሩ ናቸው። ዛሊከ ዲኑል ቀይም፣ ይህም ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊሂነ አንፉሰኩም፣ በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል። እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው። ኢኒ ሐረምቱ ዙልመ ዐላ ነፍሲ ፈላ ተዛለሙ፣ እኔ በደልን ከልክያለሁ ኮንኛለሁ፣ አትበዳደሉ ይላል አላህ። በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል። ታዲያ በዚህ በተከበረ ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው እያወራችሁ ያለሁት። ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው። አልሐጁ አሽሁሩን ማዕሉማት፣ ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው። ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው። 8ኛው ሌሊት ላይ ሙዝደሊፋ እናድራለን። 9ኛው ቀን ለዓረፋ ዱዓ ስናረግ ሐጃጆች ይውላሉ። የውሙን ነሕር አለ፣ እርድ ያለው እዛው ነው። ጠጠር መወርወር ያለ እዛው ነው። ጸጉር መላጨቱ ያለው እዛው ነው። ሰደቃው ዱሕያው ያለው እዛው ነው። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ ዓረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዓሽር ወሸፍዒ ወልወትር፣ አላህ በ10ሩ ሌሊት እምላለሁ። እነዚህ 10ሮቹን እብኑ ዓባስ ምን ይላሉ? አያሙል ዓሽር ምን ዙልሒጃ፣ የዙልሒጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነሕር ነው። ወልወትሪ ደግሞ የውሙ ዓረፋ ዱዓ ላይ ሐጃጆች የሚያሳልፉበት። አላህ በትልቅ ነገር እንጂ አይልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው። አፍደሉ አያም ዱንያ፣ ከዱንያ በላጭ ቀናቶች ተብለዋል። እነሱንም ያህል ነገር የለም። 4ኛውን ደረጃ እብኑ ሐጀር እንዲህ ሲሉ ያብራሩልናል። ወለዚ የዝሀሩ ግልጽ እንደሚሆነው
أن السبب في امتياز 10 الأوائل من ذي الحجة لاجتماع أمهات العبادات فيه እነዚህን 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው። من صلاة صلاة አለ 3 وحج حج አለ وصدقة صدقة አለ وصيام ጾም አለ وصدقة صدقة አለ وضحية አለ። እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው። ሁሉም ሊኖሩ ይችላሉ። ሐጅን ግን ላታገኘው ትችላለህ። የታወቀ የተገደበ የራሱ ቀን ስላለ። አምስተኛ ደረጃውን እንጥቀስ። በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው። አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው። كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش بتأم ميوددوبت كانت بنورو 10 ذي الحجة ميحل كان إلا معمتو استلال الله سران ستسرا بتأم ميوددوبت كانت مالت يذو الحجة كانتوش ناتشو نزي 10 كانتوش ناتشو نزي ميودادر إلم برمضان كانت كمسراو سرا بلاي በእነዚህ 10 ቀናቶች የምሰራው ስራን የሚወዳደር የለም። ረመዳን ላይ 10 الأواخر من رمضان የመጨረሻ 10 ቀናቶችና 10 الأوائل من ذي الحجة ከذي الحجة ደግሞ መጀመሪያ ላይ ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል። ከሌሊት ለይለቱል ቀድር ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ የውም ዓረፋ ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም። ከሌሊት ለይለቱል ቀድር ከቀን የውም ዓረፋ ትልቅ ቀን ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ ናም ሰሃቦቹም ተገርመው ጥያቄ አቀርበዋል። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ። ዚርወቱ ሰናሚል ኢስላም የእስልምናን ሻኛ እንደ መረጃ ቀረቡ። አንድ ሰው ወጥቶ መፋለምን ቢሆን አሏቸው ቃል ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ስራቶች ስራ ጋር አይወዳደርም። ኢላ አሉ ረጁሉን ኸረጀ ቢነፍሲሂ ወማሊህ ثم لم يرجع من ذلك بشيء አንድ ሰው ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጂ አሉ በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም። ታላላቅ የተከበሩ ቀናቶች ናቸው። አላህ ከሚጠቀሙባቸው ያደርገን። ይህን ሐዲስ ያስተላለፉት ከብኑ ዓባስ ማ ሚን አያሚን አልዓመሉ ሳሊሑ ፊሂነ አሐቡ ኢለላሂ ሚን አያሚ ልዓሽር ዘልሕጃ የሚለውን ሐዲስ ያስተላለፉት ሰዒድ ብን ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር፣ ትኩረት ይሰጡ ነበር፣ ሰው አግኝቶ ለማናገር እስኪያጣቸው ድረስ። ሱብሓነላህ። ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ ላ ቱጥፊኡ ሱሩጀኩም አያም العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ። ኪናያ አነጋገር ነው፣ በዒባዳ ሳልፉት አትኩሮት ስጡት ይሉናል። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ ዓባስ ባስተላለፉት ሐዲስ ላይ ማ ሚን አያሚን አልዓመሉ ሳሊሑ ፊሂነ አሐቡ ኢለላህ ሚን 10 ዘልሕጃ በ10 የዙልሕጃ ቀናቶች ውስጥ እንደሚሰራ ስራ አላህ ዘንድ የተወደደ የለም ብለውናል። ይህን ሐዲስም ከኢብኑ ዓባስ ያስተላለፉት ሰዒድ ብን ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር። ህዝቡንም አደራ ይላሉ ላ ቱጥፊኡ ሱሩጀኩም አያም العشر በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጾሙ፣ ሌሊት ስገዱ አደራቸውን ይሰጡ ነበር። ታዲያ እኔም 1-2 አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ወየዝኩሩ እስመላህ ፊ አያሚን ማዕሉማት በታወቁ ቀናቶች ውስጥ
የአላህን ስም ሊያወሱ ዘንድ ይለናል። ዚክር የምናበዛበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጭ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂነ በእነዚህ ቀናቶች ላይ አደራ አብዙ ሚነ ተስቢሒ ሱብሓነላህ ብላችሁ አላህን አጥሩት፣ ወተሕሚዲ አልሐምዱሊላህ በሉት ጸጋውን አመስግኑት፣ ወተህሊሊ ላኢላሃ ኢለላህ በሉ፣ ወተክቢሪ አላሁ አክበር ስትሉ አልቁት። ሰሓቦቹ ይህን ትእዛዝ ተቀብለው እነ እብን ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር። ህዝቡም እነሱ ሲሰማ አብሮ ተክቢራ ያደርግ ነበር። አላህን የበለጠ የምናወሳበት ዚክር እስትግፋር የምናደርግበት ወር ቀናቶች ነው እናገኘዋለን። ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው። አልዓመሉ ሷሊሕ ከተባሉት ውስጥ ጾምን ማብዛት አለብን። ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ የምታረጉበት ስለሆነ ለእናንተ ይሄ ተገቢ አይደለም። ነቢዩም ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሓቦች ታይተዋል። በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ። ሐጅ ላይ ላልህነድ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው። 9ኙን ቀን መጾም ይከብደኛል የሚል ካለ ግን 9ኛው ቀን ልታልፈው አይገባም። አን አቢ ቀታዳ ከማ ፊ ሙስሊምን አቡ ቀታዳ ባስተላለፈው ሐዲስ ላይ የቁሉ ዓለይሂ ሰላቱ ወሰላም ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሲያሙ የውም ዓረፋ የዓረፋ ቀን ጾም እኮ እኒ አሕተሲቡ ዐለላህ አን ዩከፍረ ሰነተ አለቲ ቀብለሁ ወሰነተ አለቲ ባዕደሁ እኔ ከአላህ ዘንድ እኮ ያለፈውን የአንድ ዓመት ወንጀልና የሚመጣውን አንድ ዓመት ወንጀል ይጠርጋል ብዬ አላህ ዘንድ ተስፋ አደርጋለሁ ይላሉ። ማ ተቀደመ ሚን ዘንቢክ ወማ ተአኸር ከፊት አንድ ከኋላ አንድ ትልቅ ቀን እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን የምናጾምበት ቀን ነው። አላህ ይወፍቀን ሁላችን። የሚገርማችሁ እቺ እነዚህ 10 ቀናቶች መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል። ነቢዩላህ ሙሳ ዓለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል። አላህም አግኝቶ አናግሯቸዋል። ወከለመ አላሁ ሙሳ ተክሊመን ወከለመሁ ረቡሁ አናግሯቸዋል። ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ለይላ ሙሳንንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው። ወአትመምናሃ ቢዐሽሪን በ10ም ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይለተን የጌታህም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል። ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው። አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነቢዩላህ ሙሳ ዓለይሂ ሰላም። ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር። አላህም 10 ቀን ጨምር አላቸው። ፈአትመምናሃ ቢዐሽር ሚለው አላህ ይችን በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይላ አላህን አናገሩት በ40ኛው ቀን ላይ የውሙል ሐጅል አክበር የውሙን ነሕር ላይ አላህን አወሩት 10 ቀን። ፈአትመምናሃ ቢዐሽርን የተባለችው ይቺ የዙል ሒጃ 10 ቀን ነች። ዒባዳ ላይ ንበርታ፣ ጾም ላይ ንበርታ፣ ቁርአን ናብዛ። ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ፣ ዋጅብ እንዳናጎኝ፣ ህሜት ላይ እንዳንገኝ። ፈላ ተዝሊሙ ፊሂን አንፉሰኩም ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል። ኸይሩ አያም ዱንያ ከዱንያ ቀናቶች እሱን የሚያህል የለም። ከሌሊት ለይለቱል ቀድርን የሚያህል እንደሌለ ሁሉ ከዱንያ ቀናት ደግሞ የውሙ ዓረፋ የዓረፋን ቀን የሚያህል ቀን አላህ አልፈጠረም። ትልቅ ቦታ ሰጥቶታል። ሐጃጆች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት፣ ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው። ይህ ትልቅ ቀን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል። ከማ ፊ ሙስሊም ምን ሐዲስ አቡ ቀታዳ ባስተላለፉት ሐዲስ ላይ የቁሉ ዓለይሂ ሰላቱ ወሰላም ነቢያችን ምን ይሉናል? ሲያሙ የውም ዓረፋ የዓረፋን ቀን መጾም የዙል ሒጃን 9ኛ ቀን መጾም እኔ አሕተሲቡ ዐለላህ አን ዩከፍረ ሰነተ አለቲ ቀብለሁ ወሰነተ አለቲ ባዕደሁ ከአንድ ዓመት ወደፊትና አንድ ዓመት ወደ ኋላ 2 ዓመት
ወንጀል ያስምራል ብዬ ተስፋ አደርጋለሁ ይላሉ። ትልቅ ቀን ነው። እችን ቀን በጾም እናሳልፋት ልል ነው ዛሬ ከናንተ ፊት ለፊት የምገኘው። በጾም እናሳልፋት። ቤተሰብ ይጾም፣ ልጆቻችን ይጾሙ፣ ወንድሞቻችን መስጂዶቻችን እናስታውስ። በጾም እናሳልፋት። የ2 ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም። ባለፈው እንደነገርኳችሁ እንዳስታወስኳችሁ እነዚህ ቀናቶች የዙልሂጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ይያዛል። ነቢዩላህ ሙሳ ዓለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር። ወዋዓድና ሙሳ 30 ለይለተን ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው። ፈአትመምናሃ ب10 በ10 ሞላናት። ፈተመ ሚቃቱ ረቢህ 40 ለይላ 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ ሱብሓነሁ ወተዓላ። ነቢ ሙሳ ዙልቂዕዳን 30 ቀን ጾሙ። ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር። አላህ 10 ቀን ጨምርበት አላቸው። ፈአትመምናሃ ب10 በ10 ሞላናት ሲል አላህ ይጠቅሳታል። እነዚህ 10 ቀናቶች የዙልሂጃ 10 ቀናቶች ናቸው። ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ትተሳሰራለች። በጾም እናሳልፈው። ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ። ወከለመ አላሁ ሙሳ ተክሊመን። ይችን ቀን በጾም እናሳልፍ። ዱዓ እናብዛ። ለኡማው እጃችን አላህን እንማጸነው። ይህን ኡማ ወደ ነበረበት ክብር እንዲመልሰው ዱዓ እናደርግ። የጾመኛ ዱዓ አይመለስም። ወሰለላሁ ወሰለም ባረከ ዐላ ነቢይና ሙሐመድ። ሰላም ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።